አምላክ ዳዊት እንዲህ ይላል፣ ሃሌሉያ! እግዚአብሔርን የሚፈራ ትእዛዙንም እጅግ የሚወድ ሰው ምስጉን ነው። ዘሩ በምድር ላይ ኃያል ይሆናል፣ የቅኖችም ትውልድ ትባረካለች። ክብርና ባለጠግነት በቤቱ ነው፣ ጽድቁም ለዘላለም ይኖራል። ለቅኖች ብርሃን በጨለማው ወጣ፣ መሐሪና ይቅር ባይ ጻድቅም ነው። ቸር ሰው ይራራል ያበድራልም፣ በፍርድም ነገሩን ይፈጽማል። ለዘላለም አይናወጥም፣ የጻድቅ መታሰቢያ ለዘላለም ይኖራል። ከክፉ ነገር አይፈራም፣ በእግዚአብሔር ለመታመን ልቡ የጸና ነው። በጠላቶቹ ላይ እስኪያይ ድረስ ልቡ ጽኑ ነው፣ አይፈራም። በተነ ለችግረኞችም ሰጠ፣ ጽድቁ ለዘላለም ዓለም ይኖራል። ቀንዱ በክብር ከፍ ከፍ ይላል። ኃጢአተኛም አይቶ ይቆጣል፣ ጥርሱም ያፋጫል ይቀልጣልም። የኃጢአተኞች ምኞት ትጠፋለች። እግዚአብሔር የተመሰገነ ይሁን። መልካም ቀን ይሁንላችሁ። ልባችሁም ቤታችሁም ኪሳችሁም ይባረክ። እወዳችኋለሁ።